ልጅ ዳውድን ትቻለሁ። እኔ እሱን አልፈልገውም። እኔ የምፈልገው ልጅ ዳውድን ሳይሆን በርጣኔዎስን ነው። አንተ ያኔ አትበሳጭ። በየቀኑ እየመጣሁ ገንዘብ ስለምገፈግፍልህ ነው። ለዛም አመስግን። ላመስግን። የማይታወቅ ታሪኮች አሉ። ይኸውላችሁ የቦምባርዴ ልደት ላይ ደንሻለሁ። የቦምባርዴ አባ ምን አደረኩኝ? ወግዘ ከማሪዎስ are fighting against with devils this stupid guy. በቃ እኔ እዛው በላለሁ። ለመጨረሻ ጊዜ አውርቻቸው ልምጣ። መኪኖች ሳይገቡ አይቀርም። በቃ ልሂድ። እኔ የምልህ የባለፈው መኪኖች ገቡልን እንዴ? ነግሬሻለሁ እንዴ? ገብተውማ እኮ ሁሉም ተሸጡ። ቆይ ግን እህትና ወንድሞች አይደሉም እንዴ? እንዴ ተቸግረው እያዩ ምን ማለት ነው? እናትና አባታችን ቤት ቅርስ ነው አይሸጥም ማለት? ምን አውቄ? እኔ የቁርስ ቸግሮኛል፣ እነሱ ቅርስ ይሉኛል። እኔ ምንሽ ያሉኝ ሱቅ ንግድ ፍቃድ አልታደሰም እንዴ? ኧረ የሆቴሉም የሱቁም ታድሷል። ታዲያ ምንድን ነው የሚሉኝ? መች ነው ታዲያ ይሄ ቤት ቅርስነቱ አውቅቶ ተሸጦ ስራዬን የሚጀምረው? ቤቱማ በፍጹም አይሸጥም፣ የወላጆቻችን ቅርስ ነው። ከፈለክ ስራውን እኔ ጋር ተቀጥረ ጀምር፣ ባይሆን ጥሩ ክፍያ እከፍልሃለሁ። ገንዘቤን ይዤ የራሴን ስራ መስራት እየቻልኩ ለምንድን ነው ከታናሽ ወንድሜ ጋር ተቀጥሬ የምሰራው? ተወልደ ያደክበትን ቤት ግን ይሸጥ ለማለት እንዴ ሞራል አገኘክ? ሞራል እኮ አይደለም ረሃብ ነው። ራበኝ ወይ ግምቱን ስጡኝ። የማይሸጥ ንብረት ለምንድን ነው ገምተን የምንሰጥ? በዛ ላይ እኮ ግምቱ ብዙ ነው። እንደዚህ አይነት ነገር ላይ የእናንተን አላውቅም። እኔን ግን ብትጠይቁኝ ሕያው ሰው ከሞተ ድንጋይ ይበልጣል ባይ ነኝ። የወላጆችም ትልቁ ምኞት ህንጻው ቆሞ እንዲታይ ሳይሆን ልጆቻቸው ተደጋግፈውና ተቃቅፈው እንዲኖሩ ነው። የቆመው ግድግዳ ሳይፈርስ የቆመው ወንድም በችግር ሲፈርስ ማየት ልክ ነው ብዬ አላስብም። እስኪ በዚህ ጉዳይ ላይ ኮሜንት ያደረጋችሁ ሀሳባችሁን አጋሩ። ነቀነቅ ነው አይደል? ነቀነቅ ነው አይደል? በአንድ ወቅት ማለት ነው ዝሆንና አይጥ በድልድይ ላይ የተሻገሩልሽ ድልድዩ ሲነቃነቅ አይጧ ነቀነቅ ነው አይደል አለች። አይ አንቺ ሞንዶ ነሽ እንዴ? ና በልሸኘኝ ወረኛ እንዴ? ጆከር ለመሬት ነው። አትበሳጭ። በየቀኑ እየመጣሁ ገንዘብ ስለምገፈግፍልህ ነው። ለዛም አመስግን። ላመስግን። በየቀኑ እየመጣሁ ገንዘብ ስለምሰጥ ነው የማመሰግነው። በየቀኑ ካንተ በምበላው ብር አይደል እንዴ ዲያሊሲስ ማራ? ያለን ካጣ ነው እጅጉን ቢልቅም ያለንን ካላየን ተመስገናን ነው። ግዴለህ ማመስገን። ሰላም የሀገሬ ልጆች፣ አዶናይ ነኝ። ዛሬ አንድ ሰው ይዤላችሁ መጥቻለሁ። ይህ ሰው ባልታዛሬን ይመስላል። ስለዚህ ኢንተርናሽናል አድርገን ህይወቱን እንቀይርለታለን ማለት ነው። ግን እኮ አይመስልም። ቶ ይመስላል፣ ውስጡ ይመስላል። ውስጡ ደግሞ መነጽሩም ተወላ በቃ መነጽሩም ማድረግ እኮ ነው። ጸጉሩ ደግሞ ዛናቲ ባርበር ጋር እናስላጨዋለን። አዎ፣ ከዛ ኮላብ አድርጎ ከነሱ ጋር ደግሞ አሪፍ ስራ ይዞላችሁ እንደሚመጡ አንጠራጠርም። ኢንተርናሽናል እናደርገዋለን፣ ህይወቱን እንቀይርለታለን ማለት ነው። አንድ ላይ የሚሰሩበት ነገር ደግሞ እናመቻችለታለን። ህይወት ይቀየራል ማለት ነው። ናናፔ ቲክቶክም ትጀምራለች። ምርጥ ታሪኮች አሉ። የማይታወቅ ታሪኮች አሉ። ይኸውላችሁ
የቦምባርዴ ልደት ላይ ደንሻለሁ። የቦምባርዴ የቦምባርዴ ልደት ላይ ደንሻለሁ። ብዙ ታሪክ ያለው እንዴ የሻሸመኔ ልጅ ነሽ አይደለም? ግን ቦምባርዴ 30 ምናምን አመቱን እዚህ አዲስ አበባ ውስጥ አድርጓል። ከቻቺ ታደሰ የመጀመሪያ ዘፈኑ ነው፣ ሁለተኛ ዘፈን አላት። እሱ መድረክ ላይ አብረን ደንሰናል። አንዴን ቪዲዮ አይተን ነው እንመለስ። እንዴው ምን ልጅ ዳውድን ትቻለሁ። እኔ እሱን አልፈልገውም። እኔ የምፈልገው ልጅ ዳውድን ሳይሆን በርጣኔዎስን ነው። አንተ ያኔ ይሄው እንግዲህ ወንድማችን መውሰድ ይችላል። ያማል እንዴ አንተ ችግር የለም። ሲጀመር አንተ ናት። እኔ እንደዚህ አይነት ነገር እፈልጋለሁ ስላለች ውሰድ። አይሆንም። መጀመሪያ አንተ ነው የወደደችው ነው ካንተ አይበልጥ። በእናትህ ችግር እግዚአብሔርን ችግር የለውም። በእናትህ ውሰድ አልኩ እኔ አይደለም። በእናትህ በቃ እኔ አልፈልግም። ዳውድ ያዛትችል በቃ በእናትህ አልፈልግም። 1 ኪሎ 500 ብር እንደዛ ነው እንግዲህ ደግሞ ሲጣፍጥ ጥራቱ ነው እንግዲህ። ኧረ በስመ አብ እውነት እናንተ ለሀገራችሁ መስዋዕት እየከፈላችሁ ነው። ምን ታረጋለህ እንግዲህ ይቺ ሀገር ማን አላት ብለህ ነው። በስመ አብ ምን ልጭሩ ምን ያደርጋል አያው እዚህ ወንድሜ ምን ያደርጋል አያው እዚህ መስኪ እኔ ነኝ ወንዱ የግራ አዝማሽ ልጅ። አንተ ኮቴ የለም እንዴ? አለኝ። ምን ነው ደነገጡ? ምንም አልደነገጥኩም። እኔ ሰላም ነኝ። ምን እያደረጉ ነው? እትዬ መስከረም መስኮት ስር ምን አደርጋለሁ? እኔ ልጅ እንዴ መስኮቱ ጥሩ ነው እንደምታየው። እኔ ለቤቴ ማሰራት ስለፈለኩ ልጠይቃት ነው የት እንዳሰራችሁ የመጣሁት። አይዋሹ። ባሏ እንደሌለ አውቀው ሊገቡ ነው እንጂ ውሽማ እንደሆኑ ሁሉም ያውቃል። እና ምን ይጠበስ ነው የምትለው? እዛ ያያፈስ ጆሮን አደንቁሮ የመጣው ይበቃል። ይኸውልህ በጥፍ ያጋድምህ ማለት ነው። የምትገፋቸው አህዮች ገፊ እንዳያጡ ነግሬሃለሁ። አያስፈራሩኝ እንዴ? የሰፈሩ ያገቡ ሴቶች እኮ ጨረሷቸው። ግን ምንድነው ሚስጥሩን አህዮችን ጠይቃቸው። እኔ ምን አቅልሃለሁ? እኔ ውሽማ የለኝማ። ቀድሞውንስ ቋሚ ሚስቴት አለህና ነው ውሽማ ምናምን የምትለው። ይኸውልህ የመሳለሚያን መንገድ እኮ ከአህዮቹ በላይ አንተ ረግጠዋል። በምትገፋው አህዮች ማስረገጥ ነበር አንተ። በአህዮቼማ እንዳይመጡ። አንተስ በእኔ አህዮች ስትመጣ እንዴ ተናግሬሃል? ምን አገናኛቸው? ያው ናቸው። ልዩነቱ ማለት ነው ያንተ አህዮች የሚሸከሙ የኔ ደግሞ የሚጋለቡ መሆናቸው ብቻ ነው። እሺ አበስ ገበርኩ ፋንዲያ መስኪ አባ ምን አደረኩኝ? ወግዘ ከማሪው ወር ፋይቲንግ አገንስት ዊዝ ዴቪልስ ዚስ ስቱፒድ ጋይ ማናንተ እኔ ኤልያስ ነኝ። ሰይጣን ለማሉ ተመጽሐፍ ቅዱስ ይጠቅሳል የሚባለው እኔው ጋር ደረሰ። ተናገር እኮ ነው የምልህ። አትናገርም? ገና ምን አይተህ ይወጣልሃል ዛሬ። በዛሬው ሪቪዋችን እንግዲህ ከሹንጠና ሬስቶራንት ያስመጣነውን ምግብ ሞክረነው ነበረ። በጣም ሪኮመንድ ማላረጋችሁ ቤት ነው። እጅግ በጣም የሚያስጠላ ቴስት፣ ስጋው የቆየ ነው፣ የገደማ ቴስት ነው ያለው። ጨው ሞጅረውበታል፣ ቅመም የለውም። ምን አስበው እንደሆነ አልገባኝም። ሄሎ አበቃለኝ። ሪቪው የምሰራው ልጅ ሹንጠና ሬስቶራንት ከፍላችሁ ልታሰሩ ደግሞ አጋጣሚ ሆኖ እኮ ምግባችሁን አዝዤ ሪቪው እንትን እያልኩ ነበር። አጋጣሚ ተገጣጠመ። ስንት ከፍላላችሁ? 50,000 ብር። በቃ ችግር የለውም። አረ ቤቱ ይጥለቀለቃል፣ በገበያ ይጥለቀለቃል። አይ ወንድሜ አሁን በቃ በዚሁ ቀጥሏለሁ። ሹንጠና በቃ እሺ ወንድሜ። ሰላም ጤና ይስጥልኝ። ሪቪው ከአበቃል ጋር ነኝ። እንግዲህ ዛሬ ከሹንጠና ሬስቶራንት ያስመጣነውን ጸዴ ምግብ እንግዲህ አብረን እንቀምሳለን። ሌትስ ጎ። እስቲ ለመጀመሪያ ጊዜ እንግዲህ ፊት ለፊታችሁ ልቀምሰው ነው። ለመጀመሪያ ታይሜ ነው። ሌትስ ጎ። ዋው the flavor አፋችሁ ሲማማ ይሰማችኋል። the flavor ማለት ነው። እስቲ one bite ለእናንተ one bite ለእኔ። አንደኛ አንበይን ነው የመጣው። በልጅነቴ እናቴ ቤት ውስጥ የምትሰራልኝን የጣፈጠ ጥብስ ነው ያስታወሰኝ። the nostalgic feeling
በኖስታልጃ ሊገለኝ ነው። ትዝታ ያመጣብኝ ሹንጠላ ሬስቶራንት አንደኛ ላይክ እንደዚህ አይነት ምግብ ከቀመስኩ ኦልሞስት 1 year or 2 years ተቆጥሯል። ነገር በጣም ረጅም ጊዜ ነበረ። ላይክ to the perfection ከዋጋቸው ከጣዕማቸው ኢንቴሪየራቸው ሄጄ ማይቸው ነበር። ቤታዊ ኢንቴሪየራቸው አንደኛ ነው ጋይስ። ሌላ ቦታ የትም ሪኮመንድ አላደርጋችሁም። በዚህ ወር መሄድ ያለባችሁ አንድ ሬስቶራንት ቢኖር ሹንጠላ ሬስቶራንት ነው። የሚገኘው ታች ሰፈር ወንዙ ዳር ላይ ነው። ሹንጠላ ትችላላችሁ። እኔ ምንም ምን አልችልም። ትችላላችሁ። ደሞ